አንተን ከባለቤት እቅፍ ውስጥ አውጥቼ ራሴ ለማድረግ ምንም ነገር አደርጋለሁ አቦ ተረጋጊ አትበለኝ እሺ ስማ እኔ ምረጋጋው ያቺን እንደምትገር የተጣበቀችብህ ሚስትህን ፈተህ እኔን ስታገባ ነው እሺ እባክሽን በእነኛ ልብን በሚጠግኑ ቃላቶች ልቤን ጠጊ ከምን ጊዜውም በላይ ዛሬ ልቤ ተሰብሯል ማሪ ጠንካራ እህትሽ በቃ አሁን ደክሞኛል ዛሬ ከምልሽ በላይ ነው የከፋኝ ከማትፈልጊው ሰው ጋር ህይወት አትጀምሪም ብዬ እኮ ነው እኔም እስከ ዛሬ የጠበቅኩሽ ከዚህ በላይ ግን አልታገስሽ ዋዝሽን ጠቅለሽ በተማርሽበት ፊልድ ስራ ፈልገሽ የራስሽን ህይወት መኖር ትችላለሽ መውለድ እንደማች ያወቁ ካንቺ ጋር መኖር ነገን ተስፋ ማድረግ ከምልሽ በላይ ከብዶኛል በቃ ተስፋ ማድረግ ሰልችቶኛል የኔ ውድ ባል እባክህን አናግረኝ አትዝጋኝ ቆይ ምን አጥፍቼ ነው ምን በድዬክ ነው ጥፋቴስ ምኑ ላይ ነው ፍቅራችን ለምን ትላትለዋለህ ስንቶቹ እንደነሱ አይነት ፍቅር በሰጠን ብሎ እንዳልተመኙ አሁን ምንድነው ፍቅራችን መቀዝቀዙ እኔ እኮ ጥፋቴን ነግረኸኝ ብዘጋኝ እኮ ችግር የለው ግን ምንም በማላቀው ነገር ከዘጋኝ ስንት ቀን የኔ ውድ እባክህን በፈለከው ቅጣኝ ግን በዝምታ አትቅጣኝ ዝምታ ያሳመመኛል ቆይ ያ ሁላ ደስታችንና ፍቅራችን የት ገባ እባክህን መልስልኝ ዝም አትበለኝ ፍቅር እሱ ድሮ ነው ድሮ የድሮ ታሪክ እያነሳሽ ምንም ባትኝ ይሻለኝ የኔ ውድ እባክህ እንደዚህ አትሁን ቢያንስ ለትላንት ፍቅራችን ስትል በመነጋገር እኮ ሁሉም ነገር ይታደሳል ለምንድን ነው እንደዚህ ተስፋ መቆርጠው የኛ ፍቅር እንደዚህ ተስፋ የሚያስቆርጥ ነው እኔ እኮ እንደድሜ ኩዮቼ ወጥቼ ስራ ልስራ አላልኩም የምወደውን ስራ እንኳን የተውኩት አንተን ለመንከባከብ ብዬ ነው አይደል ስራ ሰርተህ ደክመህ ስትመጣ በፍቅር ልቀበል ስለምፈልግ ነው ለምንድን ነው እኔ ጥረት ማይገባ ለምንድን ነው ማትረዳኝ እኔ እኮ ለፍቅራችን ስል ነው ቤተሰቦቼን ጥዬ ሁሉ ነገርን ጥዬ የመጣሁት አንድ ነገር ልንገርሽ አዎ ትወጂኛለሽ ወድሻለሁ ትላንትና ባሳለፍነው ነገር ብዙዎች ቀንተውብናል ብዙዎች የኛን ህይወት ተመኝተው እሱን አልከድም ግን ፍቅር ብቻውን ምንም ትርጉም የለውም የኔና አንቺ እንደዚህ መዋደድ ምንም ትርጉም የለውም ታያለሽ ቤት አለን ቤታችን ሰፊ ነው ሳሎኑ ሰፊ ነው ንብረቱም አለ ግን ምን ዋጋ አለው ሁለታችን ብቻ እዚህ ቤት ውስጥ ከኔና አንቺ ውጪ ሌላ ምንም አይነት ድምጽ አይሰማው አስበሽዋል እዚህ መሃል አንድ ልጅ ሁለት ልጅ ቢቦርቅ የሚሰማውን ስሜት ይሄንን ጣም ለማጣጣም አስበሽው ታውቂያለሽ አታውቂም ቃል ወረዳለሁ ስሜት በጣም እንደተጎዳ ይሰማኛል ግን በቃ ልጅ እኮ የአላህ ስጦታ ነው ከኛ የሚጠበቀው ላይ ለመስገድ መጾም ዱዓ ማብዛት ነው እየነገርኩሽ እኮ ነው ፍቅር ብቻውን ትርጉም የለውም እያልኩሽ እኮ ነው እንዴ ብዙ ነገር እንዳጣው እየተሰማኝ ይሄን ስሜቴን ደግሞ ልትረጂኝ ይገባል ቆይሽ ምን ላድርግ ተመልከቺ ጓደኞቼ ከኔ በኋላ ያገቡት እንኳን
በልጅ ተባርከው ከአንድ ሁለት ሶስት ልጆች ወልደዋል። በዛ ላይ ደግሞ ልጆቻቸው እነሱን ሳይ ምን እንደሚሰማኝ ታውቂያለሽ? ውስጤ ምን ያህል በዚህ ነገር እየተጎዳ እንደሆነ ስላላወቅሽ ነው። ግን እኮ ልጅ የሚሰጠው አላህ ነው፣ የሚሰጥህም የሚነሳህም አላህ እኮ ነው። ሌሊት ሰግደን እየጾምን ዱዓ ማድረግ እኮ ነው። በዱዓ ማይቀየር ነገር የለም። የሰው ልጅ ነው እኮ ሲጨቀጭቀው የሚሰለቸው። ለምንድን ነው የቂን ማይኖር? ሁሉም ነገር እኮ በዱዓ ማይቀየር ነገር የለም። ሁሉም ነገር በዱዓ መቀየር ትችላለህ። ግን ለዚህ ሁላ ነገር ዋናው ነገሩ የሚሆነው ፍቅር ሲኖር ነው። ፍቅር ብቻውን ትርጉም የለውም እያልኩሽ እኮ ነው። ልጅ የሚሉ ትልቅ ስጦታ አለ። እሱ ስጦታ ሁለታችን መሃል ከሌለ ምን ትርጉም አለ? እኔና አንቺ በፍቅር እንደዚህ መክነፍ። ሌላው ነገር ይቀርና ጓደኞቻችን ጋር እንኳን ስንሄድ የነሱ ልጆች ስመለከት ምን አይነት ስሜት እንደሚሰማኝ ታውቂያለሽ? አታውቂማ? ምን አለበት ለኔ የሰጠኝን ዱንያ ለነሱ ሰጥቶ የነሱ ልጅ ለኔ በሰጠኝ ብዬ ስንቴ ተመኝቻለሁ። ዱንያ ብቻውን ምንም ትርጉም እንደሌለው አይቼበታለሁ። በቃ እኔና አንቺ መሃል ደግሞ ልጅ የለም። ልጅን የሚያህል ነገር ሳይኖር ደግሞ ፍቅር ብቻውን ምንም ትርጉም የለው። ወይኔ ሐምዛ፣ አንተን ከባለቤት እቅፍ ውስጥ አውጥቼ ራሴ ለማድረግ ምንም ነገር አደርጋለሁ። ምንም ነገር። ቆይ እሱስ ከመቼ ነው እኔ ላይ እንደዚህ የሚጫወተው? ባለቤቴን እንደማትወልድ ነግሬ እሷን ፈትቼ ካንቺ ጋር አብሬ ሆናለሁ ህይወትን መሰረታለን አለኝ። ግን አሁንም እሷ እቅፍ ውስጥ ነው ያለው። እኔ ላይ እየተጫወተብኝ ነው። እስከ መቼ ነው እኔ መጠበቅ ያለብኝ? እሷ የህይወት ኤቢሲዲ የቆጠርኩባት የፍቅሬ ሀሁናት ምናምን እያለ እኔ ላይ ይጫወትብኛል። የፈለገስ ቢሆን ከኔ ጋር የሁሉ ጊዜ በተስፋ ብቻ አብሮ እየኖር አይደል እንዴ? ሰማያለሽ? ወልጄ ከብጄ ደስተኛ ሆኜ እንዳልኖር ባንቺ ታስሬያለሁ። አዎ ባንቺ ታስሬያለሁ። እስከዛሬ ብዙ ማግኘት የምፈልጋቸውን ነገሮች ባንቺ ምክንያት አጥቻለሁ። እስከዛሬ ብዙ ታግሽሻለሁ። ማለት መክፈል ያለብኝን ዋጋ በሙሉ ከፍያለሁ። ግን በቃ ከዚህ በኋላ የምታገስበት ምንም አይነት አቅምም ሞራልም የለኝም። ታውቂያለሽ ከኔ በላይ ላንቺ ምን እንደማስብ ካንቺ ጋር ምን ያህል ርቀት ልጓዝ እንደምችል ታውቂያለሽ አይደለ? ይሄ ካንቺ የሚደበቅ ነገር አይደለም። ግን ያሁንን ሁሉ የማደርገው ቢያንስ ነገ ላይ የሆነ ተስፋ አገኛለሁ ብዬ ነው። አሁን ግን ምንም አይነት ተስፋ እየታየኝ አይደለም። በቃ ነገሮች ሁሉ እንዳሰብኳቸው እየሆኑ ስላልሆነ ተስፋ ቆርጫለሁ። የኔ ወድ ስለ ብክነት ካወራህ እኮ እንደው ምን መጨነቅ ያለብኝ? ለሴት ልጅ ነኝ እኮ እድሜ የሚባል ነገር አለ። አንተ ወንድ ነህ፣ በፈለከው ጊዜ ብታገባ መውለድ ትችላለህ። እኔ እኮ ይሄን ሁሉ ነገር እርግፍ አድርጌ ተኩ ለፍቅራችን ስን አላህ ላይ ተስፋ ስላለኝ ነው። ዛሬ የከለከለኝ ልጅ ነገር ሊሰጠኝ ይችላል። እባክህ እንደዚህ አትሁን። አላህ እኮ ሌላ ሰዎችን በልጅ እንደሚፈትናቸው ላይ እኛንም እየፈተነ ሊሆን ይችላል። ዛሬ ያልሰጠን ልጅ ነገር ሊሰጠን ይችላል። ለምን ነው አላህ ላይ ተስፋ መቆርጠው? አይመስለኝም። ከዚህ በኋላ የሚሆንም አይመስለኝም። ቢሆን ኖር እስከዛሬ ይሆን ነበር። እስከዛሬ ያልሆነ ነገር ነገ ላይ ይሆናል ብዬ ተስፋ አድርጌ መቀመጥ አልፈልግም። ለምንድን ነው ግን ስሜት መረዳት ያቃተሽ? ተረጅኝ እንጂ እንዴ! ልጅን የሚያህል ነገር አጥቼ ልጅን የሚያህል ነገር እስከዛሬ ሳላገኝ መኖር ራሱ ዋጋ እየከፈልኩልሽ እንደሆነ አታውቂ? ላንቺ እኮ ነው ይሄንን ሁሉ ዋጋ እየከፈልኩ ያለው። ምንም አይነት ተስፋ በሌለበት ቤት ውስጥ አልችልም ከዚህ በኋላ። በቃ እንዴ ልጅን የማህል ነገር አጥቼ
ከዚህ በኋላ የምታገስበት ምንም አይነት ምክንያት የለኝም። ማከን እንደዚህ አትበለኝ። ለማሳቸው ያለን ነገር ተጠናክሮች ህክምና ማድረግ ይችላል። ቢያንስ እንደዚህ አይነት ተስፋ አለ። ንብረት ነው ያልሽው እኮ እኔ ከዚህ በኋላ ተስፋ አድርጌ ንብረቴን ሽጬ አንቺ ታከመሽ ከዛ በኋላ ተስፋ ይኖርሻል ብዬ ላስብ እንደዛ ነው የምትይ? ይሄ የማይሆን ሐሳብ ነው እንዴ? ቆይ ንብረቴን ሽጬ ወይ ከንብረቴ ወይ ካንቺ ከሁለቱም ሳሎን ስቀር ታውቆሻል ምን አይነት ስሜት እንደሚሰማኝ? ወይስ ድጋሜ ልቤ ልትጎጁ ፈልገሽ ነው? ቆይ የሰው መሳቂያ እንደሆን ትፈልጊያለሽ? ወይ ከንብረቱ ወይ ከልጅ አልሆነም ተብሎ ሲሳቀብኝ ውዴ ቢያንስ እስቲ ነብላህ ዘከርያን እንኳን ለማስታወስ ሞክር እስቲ። በዛ እንደዛ አርጅቶ ባለቤታቸው ሆነ እሳቸው እንደዛ አርጅቶ ተስፋ የላቸውም በተባለ ሰዓት አይደል እንዴ አላህ ልጅ የሰጣቸው? እኛ እኮ ተስፋ እንዳንቆርጥ ነው አይደል እንዴ እንደዚህ አይነት ታሪክ ያለው? አንተና እኔ ደግሞ ገና ወጣቶች ነን። እንዴት በአንዴ እንደዚህ ተስፋ ትቆርጣለህ? ያው በእኔ በምትወዳት ሚስት ምንም ተስፋ አይታይም። ወይኔ ሐምዛ ይሄንን ነገር ማስተካከል ይኖርብኛል። ማንሽ ደግሞ ፍቅር መልስልኝ እንጂ ማነች? መልስልኝ እንጂ ለምንድን ነው ዝም የምትለው? እሱን የመጠየቅ ሞራል የለሽ ማለት እኔ ላይ ይሄን ያህል ነው ተስፋ የቆረጥከው? አዎ ሁሉን ነገር የማወቅ የመጠየቅ ሞራል የለሽ። ቆይ ግን አንተ ለምንድን ነው ስልክ ማታነሳው? ፍቅር ምንድነው እንደዚህ የሚያደርግሽ? ተረጋጊ እንጂ። አቦ ተረጋጊ አትበለኝ እሺ? ስማ እኔ የምረጋጋው ያቺን እንደ መትገር የተጣበቀችብህ ሚስትህን ፈተህ እኔን ስታገባ ነው እሺ? እንዴ ቆይ እንዴት እንደዚህ አይነት ቃል ትናገሪያለሽ? አረ ቆይ ከዛች ሚስትህ እቅፍ ውስጥ መውጣት ይሄን ያህል ከባድ ነገር ሆኖ ነው? ቀላል ነገር አይደለም እኮ እያልሽኝ ያለሁት። በዛ ላይ ደግሞ ይሄ ህይወት በቀላሉ አይደለም የተገነባው። እንዴት ነው ዝም ብዬ የምወጣው? ለሷስ ዝም ብዬ እንዴት ነው የምነግራት? ጊዜ ስጪኝ። ነገሮችን ለሷ ማስረድቼ እኔም እንደሚሆን አድርጌ ነገሮችን አስተካክላለሁ። እስከዛ ድረስ ግን አንቺ ልትታገሽኝ ይገባል። ነጋ ጠባ ታገሽኝ። አንተ ከዚህ ቃል ውጪ ምንም አታውቅም። ምንድነው ቆይ አይሰለችህም እንዴ? ለሁሉም እኮ ጊዜ አለው እያልኩሽ ነው። ስማ ይሄን ታገሺ የሚል ቃልህን መስማት በጣም ነው የሰለቸኝ እሺ? ያ ጊዜ ሲመጣ አንቺ የምትይው ነገር ሁሉም ይሆናል። ግን በቃ ታገሺኝ። በቃ ነገሮች ሁሉ እንዳሰብነው ይሆናል።
ያስፈልገኛል። ያውልህ እኔ የምታገሰውም የምጠብቀውም ነገር የለም። እሺ ትግስቴ አልቋል። ቆይ እኔ እኮ አላገባሽም አላልኩሽም፣ ግን ጊዜ ስጪኝ። በእንዲህ አይነት ሁኔታ አይሆንም። የተወሰነ ጊዜ ስጪኝ። እስከ መቼ ነው ጊዜ እየሰጠው የኔን እድሜ የምትበላው? ቢያንስ እንገናኝና እኔና አንቺ ቁጭ ብለን ማውራት ያለብንን ነገር እናውራ። ሁሉን ነገር ማስተካከል እንችላለን እኮ። ግን አንቺ እንደዚህ አትፍጠኝብኝ። ቆይ ከመቼ ጀምሮ ነው ጊዜ ስጪኝ ያልክ በምላሳ አስራ ያስቀመጥከኝ? እስከ መቼ ነው የምታገስህ? ውዴ ማይጨበት ተስፋ አይደለም እኮ የሰጠሁሽ እንዴ። ቆይ እሺ እንደዛ ሰዎች ምንኛ ያማረ ትዳር ነው እንዴት ያስቀናሉ። ብዙ ሰው የቀናበትን ትዳር እንደዚህ ቀለል አድርጌ አፍርሼ ሲሄድ ሰውስ ምን ይለናል? ቢያንስ ነገሮችን ቀስ ብዬ እንዳስተካክል ጊዜ ስጪኝ። ትንሽ እኮ ነው የምትታገሺ። ትንሽ ታገሺ። ያንተ መጫወቻማ ሆኜ አልቀርም። እሺ ሄሎ ሄሎ ወይኔ ክራም ቢልልሽማ ትዳር መስርተሽ ቤትሽን ነበር ማቃናት የነበረብሽ። ግን አሁን ያው ቤተሰቦቼ ቤት ውስጥ ተጎልቼ አሁንም እንደ ሰራተኛ ቤት እጠርጋለሁ። ማን ነው ደግሞ የሚደውለው? ሄሎ ይክሩ ጓደኛዬ ጉድ ሆንኩልሽ እኮ። ያንን ጉድ ነው? ምን ሆነሽ ነው? ባሌ ሌላ ሴት ጋር ሸፈተ መሰለኝ። በቃ ምንም ሰላም አይደለንም። ቆይ ምን አይተሽበት ነው? ቤቴ ጭራሽ ሊፈርስ ነው መሰለኝ። በቃ አረባከሽ እንዴት ሆነ ነው የሚፈርሰው? እኔ ጃ ስልኩ ላይ ፍቅር ብሎ ሴፍ ያደረገው ስልክ አለና ሁሌ እሱ በተደወለ ቁጥር ይረበሻል። እኔ ራሱ ለሚናገረኝ ንግግሮች በቃ አይጠነቀቅም። ዝም ብሎ የሚናገረኝ ልቤን እየሰበረው። ያውልሽ ጓደኛዬ የሱ ልብ ውጪ ከሸፈተ ያንቺም ልብ ቢሸፍት ነው የሚያዋጣው። ምን ማለት ነው? እኔ እኮ ወደዋለሁ። በዛ ላይ ባለቤቴ ነው እንዴ። እንዴት ሆኖ ነው ወደ ውጭ ማይሆን? አግብቻለሁ እኮ እኔ ባለ ትዳር ነኝ። ያው እኔ እንግዲህ ጓደኝነቴን እየመከርኩሽ ነው። ይክሩ ግን ምን ነክቶሻል? አንቺ ነሽ የኔ ያልሽ? እኔ እኮ ጭራሽ ካንቺ ጥሩ ምክር ፈልጌ እኮ ነው የደወልኩት። እንዴት እንደዚህ ትኛለሽ? ምን ያው ነው ወንዶች ይታመናሉ ብለሽ ነው? በይ አንቺ ቢያንስ አንቺ እንኳን ትረጂኛለሽ፣ የተሻለ ምክር ትሰጪኛለሽ ብዬ ነበር የደወልኩት። ግን አንቺም ተቀይረሻል። ምን እንደሆነ አላውቅም። ብቻ ቻው። ካንቺም ሰው ደግሞ ስልክ ዘግብኛለሽ። ቤትሽን እያፈረሰች ያለችው ማን እንደሆነች አልገባሽም። ውዴ ቆይ ህይወታችን ላይ እቺ ፍቅር ብለሽ ሴፍ ያርካ ሲገብታ ነው አይደል? ህይወታችን የበጠበጠችው ለዛም ነው አይደል? እኔ ላይና ትዳራችን ላይ ተስፋ የቆረጥኩ። ለዛ ነው ንገረኝ እስቲ ቢያንስ እኔ ለአንተ ስለከፈልኩት ዋጋ እንዴት ትረሳለህ? ቤተሰቦች ያኔ ለሀብታም ካልዳርንሽ ብሎ ያሉላ የሀብታም ጋጋታ ባንተ ከነሱ ጋር ግብ ፈጠሪ እሱ ደሃ ነው ይቅርብሽ እያሉ ከነ ችግር ከነ ማንነት ወድጄ ያሉላ ዋጋ ከፍዬ በድህነት እንኳን እንደዛ ስንሆን እኮ ተስፋ አልቆረጥኩም ነበር። አልሐምዱሊላህ ደግሞ እኔን ካገባ በኋላ ርስቅ ወደ አንተ መጥቷል። ያው ዱንያውን ሁሉም ነገር ሰጥቷል። ውዴ በዱንያ እንደዛ ተፈትነን ድህነት እንደዛ እያረገን የዛኔ ተስፋ ያልቆረጥ ነው አላህ ከድህነት ይሄን የመሰለ ዱንያ ሰጥቶን እየኖርን እንዴት ልጅ አይሰጠንም ብለ ተስፋ ትቆርጣለህ?
ያ ሁላ ጥንካሬ የት ገባ? ያ ሁላ ፍቅራችን ያ ሁላ አላማ እንዴት ባንዴ እንደዚህ ከስማል? አዎ ዱንያ ሰጥቶኛል። እኔ ደግሞ ዱንያ ሰጥቶ ልጅ ከማይኖረኝ ዱንያን አጥቼ ልጅ ቢኖረኝ መርጣለሁ። ከምንም በላይ ልጅ ያስፈልገኛል እያልኩሽ እኮ ነው። ይሄን ስሜት እንዴት ነው ማትጋሪኝ እንዴ? በቃ ልጅ የለም ማለት እኮ አንቺ ባዶ ነሽ ማለት ነው። የባዶነት ስሜት እየተሰማኝ እኮ ነው። ልጅን የሚያህል የልጅን ጣም አጥቼ መኖር ምን ያህል ከባድ እንደሆነብኝ አልታየሽም? ከባድ እኮ ነው። ይሄን ስሜቴን ተጋሪኝ እንጂ። አውቃለሁ አንቺ ለኔ ስትይ ከቤተሰቦችሽ በጣም ብዙ ምርጫ ነበርሽ፣ ግን እኔም ብለሽ መተሻል። እንዳሰብኩት አልሆነም። በልጅ ታድይኛለሽ ብዬ አስቤ ነበር፣ ግን አልሆነም። መውለድ እንደማች እያወቅኩ ካንቺ ጋር መኖር ነገን ተስፋ ማድረግ ከምልሽ በላይ ከብዶኛል። በቃ ተስፋ ማድረግ ሰልችቶኛል። በእንዲህ አይነት ሁኔታ እንዴት መቀጠል እንዳለብኝ አላውቅም። በቃ በህይወቴ ውስጥ ግዴታ ነው አዲስ ነገር መፈጠር አለበት። እስከዛሬም አዲስ ነገር ይኖራል ብዬ ነበር ስጠብቅ የነበረው። አሁን ግዴታ አንቺም ራስሽን ማዘጋጀት መቻል አለብሽ። በቅርቡ አዲስ ነገር መወሰን አለብኝ። የራሴን ውሳኔ በቅርቡ መወሰን አለብኝ። ውዴ ህይወታችሁ እኮ እየበጠበጠች ያለችው እቺ ፍቅር የምትባለው ሴት ነች። ለምንድን ነው እሷን ከህይወታችን ማታስወጣት? ለምንድን ነው ማስወጣት? ልጅ እስከ ሰጠችኝ ድረስ ከሷ ጋር የማልሆንበት ምንም አይነት ምክንያት ስለሌለ እሷን አግብታ ልትኖር ነው። ለአዲስ ነገር ለአዲስ ለውጥ ራስሽን አዘጋጂ። ወይኔ ኢክራም፣ እሱ በእኔ ላይ እንደዚህ ይጫወታል? እስከ መቼ ነው? ቆይ እስከ መቼ እንደዚህ እንደሚጫወትብኝ? ኢክራም። አቤት አባ። ምንድነው የሚያስደነግጥሽ? አይ ምንም፣ ዝም ብዬ ነው። ምንድነው የምሰማው? ምንድነው እንደዚህ ከጣራ በላይ ያወራሽ እዛ መንገድ ድረስ እስኪሰማ ድረስ? ከማን ጋር ነው በስልክ የምታወሪው? አረ ከማንም ጋር አይደለም አባ። እየሰማው እኮ ነው። በር ከፍቼ ግቢ ውስጥ እስከሰማ ድረስ እስከገባ ድረስ ያንቺ ድምጽ ነው የሚሰማው ከፍ ብሎ። ያው ብዙም አስፈላጊ ስልክ አይደለም፣ ዝም ብሎ ስልክ ነው። አስፈላጊ ስላልሆነ ነው እንዲህ ስሜታዊ ሆነሽ እያንባረቅሽ የምታወሪው? እሺ ይሁን። እኔ በጣም የሰለቸኝ ነገር ቢኖር አንቺ ነጋ ጠባ ስልክ ላይ ተለጠፈሽ ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ቴሌግራም እያልሽ ከማን ጋር እንደምታወሪ ከማን ጋር ምን እንደምትይ አላውቅም። እድሜሽን እዛ ላይ እየፈጀሽ ነው። ስልክ ትዳር አይሆንም። በስልክ ያወሩሽ ሰዎች በሙሉ ላንቺ ትዳር አይሆኑሽም። አግቢ ነጋ ጠባ። አይ የምወደው ሰው አለ አልሽ። እሺ የልጄን ስሜት ልጠብቅ፣ የምታገባው ሰው ካለ በምርጫዋ በፍላጎቷ የመረጠችውን ሰው ታግባ ብዬ እድሉ ላንቺ ሰጠው። ነገር ግን አንቺ ከመቼ ጀምሮ ከስንት ጊዜ ጀምሮ ስንት አመት ሆኖ ሊያገባኝ የሚፈልግ ሰው አለ? ቃል የተገባባነው ሰው አለ? እወደዋለሁ፣ ህይወት ከሱ ጋር ሲሆን ነው የሚሰምርልኝ። ይሄን አልሽ፣ እሺ አልኩኝ። ግን ምንም ከንግግር የዘለለ ምንም ነገር እያየሁ አይደለም። ምንድነው? ቆይ ይሄ ነገር እስኪት ነው የሚቀጥለው? እኮ ትንሽ ጊዜ ስጠኝ። ይሄ ጊዜ ስጠኝ የምትይው ነገር ነው የሰለቸኝ። እስከ መቼ ነው? ቆይ እስኪ ንገረኝ።
ቆይ አንቺ ራሱ አይሰለችሽም እንዴ? ጊዜ ስጠኝ ስትይ እስከ መቼ ነው ጊዜ የምሰጥሽ? እስኪ ንገሪኝ እስከ መቼ? ያ ይወደኛል ሊያገባኝ ይፈልጋል የምትይው ሰው ክብር ቢኖረው ለትዳር ቦታ ቢኖረው ይህን ያህል ጊዜ ያንቺንም ጊዜ አይበላም። በክብር ሽማግሌ ልኮ ልጃችሁን ለልጃችን ብሎ ያስጠይቅ ነበር ይመስለኛል። የስልክ እንጂ የተገባር ጋብቻ ውስጥ ያለ ሰው አይመስለኝም። እንደዛ አይደለም አባ፣ ትንሽ ጊዜ ስለሚያስፈልገን ነው። ይኸውልሽ እኔ አስተምሬ አስመርቄ አሁን እስካለሽበት እድሜ ድረስ ችያለሁ። ከዚህ በላይ ግን አልችልም። ወይ ያልችውን ሰው ሽማግሌ ልኮ በክብር ልጃችሁን ብሎ ይጠይቅ፣ አሊያም ደግሞ እኔ ያዘጋጀኋቸው ሰዎች አሉ ካሁን በፊትም ላንቺ ይሆናሉ አባት ነኝ እንደ አባት ለልጄ ይሆናል ብዬ ኢማን ያለው ህይወት ኑሮ ዱንያ ያለው ሰው መርጬ ባመጣ እምወደውን ሰው ካልሆነ ብለሽ አልሽኝ። ፍላጎትሽን ጠበቅኩ። ታዲያ እንዴት ከማልፈልገው ሰው ጋር ትዳር መሰረታለሁ አባ? እንዴት እኔ እንደዛ ይረገኛል? ለቺ ፍቅር በምትባል ሴትዮ እንዴት ይቀይረኛል? እኔ ለፍቅራቸው የከፈልኩት ዋጋ እንዴት ማሰብ ያቅቷል? ልጅ እኔ ያልከለከልኩት ልጅ ያላህ ስጦታ ነው። እንዴት እኔ ላይ እንደዚህ ያደርጋል? ከማትፈልጊው ሰው ጋር ህይወት አትጀምሪም ብዬ እኮ ነው እኔም እስከ ዛሬ የጠበቅኩሽ። ያ ሰው ግን በእድሜሽ እየቀለደ ነው። እሱ በእድሜሽ እየቀለደ ይኖራልና አንቺ ከእናትና ከአባትሽ ቤት ቁጭ ብለሽ የእናትና የአባትሽን እንጀራ እየበላሽ ቁልቁል መኖር ነው እንዴ የምትፈልጊው? ጓደኞችሽ ወልደው ከብደው ህይወት ጀምረዋል አይደል እንዴ? እንዴ አባ፣ እኔ እሱን ሳልፈልግ ቀርቼ ነው? እኔን የምትረዳኝ ሞክር እንጂ። ብትፈልጊ ኖሮ ህይወት ትጀምሪ ነበር። ሁሉም ሴት እኮ አግብቶ መውለድ ይፈልጋል። ያንቺ ፍላጎት ግን የተለየ ነው። ያንቺ ጓደኞችሽ አግብተው ወልደው ሲከብሩ በትዳር አላህ ከፍ ሲያደርጋቸው እንዳንቺ ጊዜያቸውን በስልክ እያጠፉ አይ ማገባው የሚያገባኝ ሰው አለ ብሎ ሳይሆን ቀጥታ ሽማግሌ ተልኮ በክብር አግብተው ወልደው ከብደው ህይወትን እየኖሩ ነው። አንቺ ግን ቁልቁል። እኔ ከዚህ በላይ አልታገስሽም። ተሰሚኛለሽ? ከዚህ በላይ እኔ አንቺን የምታገስበት ምንም ምክንያት የለኝም። ነገ ከነገ ወዲያ የፏድ ልጅ ከማንም ዲቃላዋን ይዛ መጣች ተብዬ ክብሬ ስሜ እንዲነካ አልፈልግም። በተከበርኩበት አገር ባለው በተከበሬ በኖርኩበት ሰፈር አንገቴን ደፍቼ ዝቅ ብዬ መኖር አልፈልግም። በቃ ምንም አታስተባቢ። 15 ቀን ሰጥሻለሁ። ያ ይወደኛል ሊያገባኝ ይፈልጋል የምትዩ ሰው ክብር ካለው ለትዳር ቦታ ካለው ሽማግሌ ይላክ። ከዛ ውጪ ወይ ራሴ መርጬ ያዘጋጀሁትን ሰው አምጥቼ ትዳር ህይወት እንድጀምር ያደርጋለሁ። አሊያም ደግሞ ጓዝሽን ጠቅልለሽ በተማርሽበት ፊልድ ስራ ፈልገሽ የራስሽን ህይወት መኖር ትችላለሽ። ከዚህ በላይ ግን አልታገስሽ። ሰምተሽኛል? አዎ አባሽ፣ በቃ ትንሽ ጊዜ ብቻ። ጊዜ አትበይኝ። ጥሩ። እኔን እዚህ በማይሆን ተስፋ እየሞላኝ እሱ እዛ ሚስቱ እቅፍ ውስጥ እዛም ያህል ቤት ውስጥ በሰላምና በደስታ ይኖራል።
ለነገሩ ልጅ ከሌለው ምን ትርጉም አለው? ልጅ ከሌለ ያ ቤት መቃብር ነው የሚሆነው። እኔ ግን እሱ የሚመኘውና የሚፈልገውን ህይወት ሰጠዋለሁ። እሷ ምንም ጓደኛዬ ብትሆንም ሄጄ ለሷ ሁሉንም እውነት ነግራታለሁ። አንቺ መውለድ ስለማትቺ አስጠልተሽዋል፣ ስለዚህ አብሮሽ መሆን አይፈልግም፣ ከኔ ጋር ህይወት መኖር መመስረት ይፈልጋል ብዬ ነግራታለሁ። አዎ አሁኑኑ አደርገዋለሁ። እዚህ ድረስ ምን ልትሰሪ መጣሽ? ምን ማለት ነው? ምን ልትሰሪ መጣሽ? ታውቁሻል። እቤት ውስጥ እኮ አለች። ትኖራ፣ እኔ ምን አገባኝ? ትሰማናለች። ኧረ ድምፅሽን ቀንሽ። ትስማ፣ ሁሉንም ነገር ትስማ። መውለድ ስለማትቺ ካንቺ ጋር ያለው ፍቅር ተማጦ አልቋል ብዬ ልነግራት ነው የመጣሁት። ኧረ እባክሽን ድምፅሽን ቀንሽ። ትሰማናለች እያልኩሽ እኮ ነው። ትስማ። ሲጀመር የመጣሁበት ጉዳይ እኮ እሱን ለመናገር ነው። ከዛስ የሚፈጠረውን ነገር አስበሽዋል? ምንም ይፈጠር ግድ አይሰጠኝም። ላንቺ ግድ ላይ ሰጥሽ ይችላል። ለኔ ግን ትልቅ ውሳኔ ነው። ጊዜ ስጪኝ፣ እኔ እነግራታለሁ ብዬ ደጋግሜ ነግሬሻለሁ አይደል? ጊዜ ስጪኝ፣ ጊዜ ስጪኝ። ሁል ጊዜ አንተ መልፈስፈስ ነው የምታውቀው። እኔ አላሳዝንህም? አባቴ ነጋ ጠባ አግቢ እያለ የሚጨቀጭቀኝ እኔ አላሳዝንህም? እሷም እኮ ለኔ የልብ ጓደኛዬ ናት። ይሄንን ለሷ መንገር ቀላል ይመስልሃል? ግን በቃ ምንም ማድረግ አልችልም። እሺ በቃ እኔ ቀስ ብዬ ነግራታለሁ። ጊዜ ስጪኝ አልኩሽ። ይሄንን ማድረግ ለምን ከበደሽ? ካንተ ጋር ለመኖር ያለኝ ጉጉት ነው እንደዚህ የሚያደርገኝ። ለማግባት ያለኝ ጉጉት ነው እንደዚህ እያደረገኝ ያለው። አንተ ለፍስሱ ወንዱ ማድረግ ያቃተህን ነገር እኔ አድርጌ አሳያለሁ። እንዴ ኧረ እባክሽ ተመለሺ። ነገሩን እኮ ልታደፈረሺው ነው። እባክህ ካልደፈረሰ አይጠራ